ዲሴምበር 10 2008 ኒውዮርክ ከተማ። አንድ የ75 ሰው ሁለት ልጆቹን ወደ ቤቱ ጠራቸው። ይህ ሰው ተራ ሰው አይደለም። የዎል ስትሪት አፈ ጉባኤ ነው። የናስዳቅ የቀድሞ ሊቀመንበር፣ ትልቅ ባንኮችና ሚሊዮነሮች ገንዘባቸውን ባድር የሰጡት ሰው። እናም በዚያ ምሽት ለልጆቹ አንድ ነገር ነገራቸው። ለ40 ዓመታት የደበቀውን ሁሉም ነገር ውሸት ነው። ኩባንያው፣ ትርፉ፣ የደንበኞች ሂሳብ፣ ሁሉም። ዛሬ የምነግራችሁ አንድ ሰው መላ ዓለም ባንኮችን፣ ታዋቂዎችን፣ የበጎ አድራጎት ድርጅቶችን እንዴት ለ40 ዓመታት እንዳታለለ ነው። እና በመጨረሻ እንዴት ሁሉም ነገር በአንድ ሳምንት ውስጥ እንደፈረሰ። ከታች የተነሳው በርናርድ ማዶፍ የተወለደው በ1938 ነው። በኒውዮርክ ኩዊንስ በሚባል ተራ ሰፈር። ቤተሰቦቹ ሀብታም አልነበሩም። በወጣትነቱ በባህር ዳር ጠባቂነት ሰርቷል። የውሃ ማጠጫ መስመሮችን ተክሏል። እናም $5000 አጠራቀመ። በ1960 በዚያች ትንሽዬ ገንዘብ የራሱን ኩባንያ ከፈተ። እና እውነቱን እንነጋገር፣ ማዶፍ በእርግጥ ብልህ ነበር። ኩባንያው በወቅቱ ከነበሩ የቴክኖሎጂ ፈርቀዳጆች አንዱ ሆነ። የአክሲዮን ግብይትን በኮምፒውተር ከማዘመን ጀምሮ የዎል ስትሪትን አሰራር የቀየሩ ስራዎችን ሰርቷል። በ1990ዎቹ የናስዳቅ የአክሲዮን ገበያ ላይ ሊቀመንበር ሆኖ ተመረጠ 3 ጊዜ። ይህን በደንብ ያዙት። ይህ ሰው የገበያውን ህግ አስከባሪ ነበር። ሌባውን የሚይዘው ፖሊስ ራሱ ሌባ ነበር። ከውጭ ሲታይ ህይወቱ ፍጹም ነበር። ቆንጆ ቤተሰብ፣ ፔንትሃውስ በማንሃተን፣ ጀልባዎች። ግን በኩባንያው 17 ፎቅ ላይ አንድ ምስጢራዊ ክፍል ነበር። ማሽኑ። የማዶፍ ማጭበርበር ፖንዚ ስኪም ይባላል እና አሰራሩ በሚያስፈራ ደረጃ ቀላል ነው። እስቲ በእኛ ሀገር ቋንቋ እናስረዳው። አንድ ሰው ገንዘብህን ስጠኝ፣ በአመት 12% ትርፍ እሰጥሃለሁ ይልሃል። ገንዘብህን ትሰጠዋለህ። እሱ ግን ገንዘቡን የትም ኢንቨስት አያደርገውም፣ ካዝና ውስጥ ያስቀምጠዋል። ትርፍ ስትጠይቅ ከአዲስ ገቢ ሰው ገንዘብ ወስዶ ይሰጥሃል። አንተ ትርፍ የመጣ ብለህ ተጨማሪ ሰው ታመጣለህ እና ሙደቱ ይቀጥላል። ችግሩ ምንድን ነው? ይህ ማሽን አንድ ነገር ብቻ ይፈልጋል፣ ሁልጊዜ አዲስ ገንዘብ። አዲስ ገንዘብ የቆመ ቀን ሁሉም ነገር ያፈርሳል። ማዶፍ ግን ይህን ማሽን ወደ ጥበብ ደረጃ አሳደገው። በ17ኛ ፎቅ ላይ ጥቂት ታማኝ ሰራተኞች የውሸት ሂሳብ መግለጫዎችን ያትሙ ነበር። በሺዎች የሚቆጠሩ ደንበኞች በየወሩ ትርፋቸው አድጓል የሚል ወረቀት ይደርሳቸዋል። ወረቀቱ ላይ ያለው ገንዘብ ግን የለም፣ ፈጽሞ አልነበረም። እናም የማዶፍ ልዩ ብልሃት ይህ ነው። እሱ ደንበኞችን አላሳደደም፣ ደንበኞች እሱ እንዲያሳድዱ አደረገ። የማዶፍ ደንበኞች መሆን የክብር ምልክት ሆነ። ሰዎች እንዲቀበላቸው ይለምኑት ነበር። እምቢ ሲላቸው የበለጠ ይፈልጉት ነበር። የአይሁድ ማህበረሰብ፣ የበጎ አድራጎት ድርጅቶች፣ ዩኒቨርሲቲዎች፣ የሆሊውድ ታዋቂዎች፣ ስቲቨን ስፒልበርግ የተሳተፈበት የበጎ አድራጎት ድርጅት፣ የተዋናዩ የኬቨን ቤከን፣ የኖቤል ተሸላሚው ኤሊ ቪዝል ፋውንዴሽን ሁሉም ገንዘባቸውን ሰጡት፣ ትልልቅ ዓለም አቀፍ ባንኮችም ጭምር። ያየው ሰው። አሁን ግን አንድ ጥያቄ አለ። ለ40 ዓመታት ማንም እንዴት አላወቀም? እውነታው አንድ ሰው አውቆ ነበር። ሄሪ ማርኮፖሎስ ይባላል። በቦስተን የሚሰራ የሂሳብ ባለሙያ። በ2000 ዓመት አካባቢ አለቆቹ ማዶፍ የሚያገኘውን ትርፍ አንተ ማግኝልህን አሉት። ማርኮፖሎስ የማዶፍን ቁጥሮች ተመለከተ። እናም በ5 ደቂቃ ውስጥ አንድ ነገር ገባ። ገበያው ይወጣል ይወርዳል። የማዶፍ ትርፍ ግን ቀጥ ያለ መስመር። በየወሩ በየአመቱ ገበያው ቢፈርስም ባይፈርስም ትርፍ። ይህ በፋይናንስ ዓለም ውስጥ የማይቻል ነገር ነው። እንደ አንድ ሯጭ በየቀኑ ለ40 ዓመት ያለ አንድ የከፋ ቀን ማራቶንን በተመሳሳይ ሰዓት እንደጨረሰ ነው። ማርኮፖሎስ ማስረጃውን አጠናቅሮ ለአሜሪካ የገበያ ተቆጣጣሪ SEC አቀረበ። በ2000 ተመልሶ በ2001 ተመልሶ በ2005። በዚህ ጊዜ ሪፖርቱ ላይ ግልጽ ርዕስ ጻፈ። በዓለም ትልቁ ሄጅ ፈንድ ማጭበርበር ነው። እና ተቆጣጣሪው ምን አደረገ? ምንም። ማዶፍ በጣም የተከበረ ነበር፣ በጣም ትልቅ ነበር። እሱ እንዴት ያጭበረብራል ተባለ። ምርመራዎች ተጀምረው በዜሮ ተጠናቀቀ። መፍረሱ። ከዚያ 2008 መጣ። የዓለም የፋይናንስ ቀውስ። ባንኮች ፈረሱ፣ ገበያዎች ወደቁ። እናም ሰዎች በፍርሃት ገንዘባቸውን መሰብሰብ ጀመሩ። የማዶፍ ደንበኞችም ገንዘባችንን መልስልን አሉ። በአንድ ጊዜ $7 ቢሊዮን ተጠየቀ እና ማዶፍ ካዝናውን ተመለከተ። ለ40 ዓመታት የተጠራቀመው $65 ቢሊዮን በእውነቱ ጥቂት 100 ሚሊዮን ብቻ ነበር። ማሽኑ ቆመ። እናም ወደ ዲሴምበር 10 ተመለስን። ማዶፍ ልጆቹን ማርክና
አንድሩን ጠርቶ እውነቱን ነገራቸው። ልጆቹ በኩባንያው ውስጥ ይሰሩ ነበር፣ ግን ስለ 17ኛው ፎቅ ሚስጥር ምንም አያውቁም ነበር። እናም ልጆቹ በዚያው ሌሊት አባታቸውን ለፖሊስ አሳልፈው ሰጡት። በማግስቱ ጠዋት የፌዴራል መርማሪዎች በሩን አንኳኩ። ንጹህ ማብራሪያ አለ ብለው ጠየቁት። ማዶፍም የለም አለ። ምንም ንጹህ ማብራሪያ የለም። ፍርስራሹ በማርች 2009 ማዶፍ በ19 ወንጀሎች ጥፋተኝነቱን አመነ። ፍርድ ቤቱ 150 ዓመት እስራት ፈረደበት። የ71 ዓመት ሰው ላይ ዳኛው ግልጽ መልእክት ማስተላለፍ ፈልጎ ነበር፣ ግን እውነተኛ ዋጋ የተከፈለው በሌሎች ነው። ጡረተኞች ቤታቸውን አጡ። የበጎ አድራጎት ድርጅቶች ተዘጉ። አንዳንድ ቤተሰቦች የልጆቻቸውን የትምህርት ገንዘብ፣ የህይወት ቁጠባቸውን ሁሉንም አጡ። ቢያንስ 2 ሰዎች ራሳቸውን አጠፉ እና የማዶፍ ቤተሰብም አልተረፈም። የመጀመሪያ ልጁ ማርክ አባቱን አሳልፎ የሰጠው ከ2 ዓመት በኋላ አባቱ በተያዘበት ቀን በትክክል ራሱን አጠፋ። ሁለተኛው ልጅ አንድሩ በ2014 በካንሰር ሞተ። አባቴን የገደለው ነው ብሎ ነበር። ካንሰር የመጣው ከዚያ ጭንቀት ነው። ማዶፍ ራሱ በእስር ቤት ውስጥ በ2021 ሞተ፣ 82 ዓመቱ ላይ። እስከ መጨረሻው ድረስ ጥሩ ሰው ነበርኩ፣ አንድ ስህተት ብቻ ሰራው ይል ነበር። አንድ የተስፋ ጭላንጭል ግን አለ። ገንዘብ አስመላሽ ጠበቆች ለዓመታት ሲታገሉ ቆይተው ከጠፋው ትክክለኛ ገንዘብ ውስጥ 14 ቢሊዮን ዶላር በላይ አስመልሰዋል። ብዙ ተጎጂዎች ትልቁን ድርሻ መልሰው አግኝተዋል። የማዶፍ ታሪክ ስለ አንድ ሰው ብቻ አይደለም። ትልቁ ትምህርት ይህ ነው። በጣም አስተማማኝ የሚመስለው ነገር አንዳንዴ ትልቅ ውሸት ነው። ማዶፍ የተሳካለት ብልህ ስለሆነ ብቻ አይደለም። የተሳካለት ማንም መጠየቅ ስላልፈለገ ነው። ትርፍ እየመጣ እስከሆነ ድረስ ጥያቄ የሚጠይቅ የለም። እና ይህ ትምህርት ለእኛም ነው። በወር 10% ትርፍ የሚል ስልክ ከተደወለላችሁ ወይም በቴሌግራም ከጻፈላችሁ ማዶፍን አስታውሱ። ትልልቅ ባንኮችን ያታለለ ማሽን እኛንም ያታላል። እናንተስ እንደዚህ አይነት የማይታመን ትርፍ ቀርቦላችሁ ያውቃል? ታሪካችሁን ከታች ጻፉልን። ሰብስክራይብ አድርጉ፣ ምክንያቱም በሚቀጥለው ቪዲዮ ስለ አንድ ሰው እነግራችኋለሁ።